ሻይቡና እያልን እንላለን። የዛሬውን ስፖንሰር የሆነን ከንቲባ ጽሕፈት ቤት ነው። እናመሰግናለን። ስፖንሰር የሆነ ማለት ነው። ካለው በጀት ላይ ዞሮ ዞሮ የመንግስት ተቋም ስለሆነ ችግር የለውም። በቀጣይ ዞሮ የተሻለ ስልጠና ለመስጠት ከዚህ በዘለለ በየእንትናችን በህዝብ ክፍሎቻችን ጭምር ማለት ነው። ለምሳሌ ሸማች፣ ምዝገባ፣ እንስሳት ራሱ የቆዳና ሌጦ ምናምን ሊሆኑ ይችላሉ። ስልጠና በቃ አመቷ መጨረሻ ድረስ እየጠራን ጭምር በጀት በሆነ መንገድ ስልጠና እንሰጣለን። ፕሮጀክት እየጠየቀን እንዲሆን ማለት ነው እና የ9 ወር እቅዱን አፈጻጸሙን ታቀርብልናለች። ባለፈው በማኔጅመንት ገምግመናል። ተሰልፍ ደግሞ ስለ ስትራቴጂክ እቅድ አቀጣይ ሁላችን እንላለን እንጂ ነው የታቀደውን ኮፒ ፔስት አድርጎ ከመገልበጥ ማለት ነው። ሁላችንም የራሳችን ክሮስ ሊኖር ይችላል፣ ግን አብዛኛው ሰው የምትወርዲትን መግቢያው ምናምን ወይም አስተካክለን ነው እንጂ በዛ ልክ ከመጀመሪያው ጀምረን መስራት ስለሚኖርብን ባጭር ቅድም ሰጥራለች። 10 ሰዓት ሲሆን ደግሞ እዚህም ደንበኛ ይመጣል፣ እዛም ነዳጅ የሚያጽፍ ምናምን ስለሚመጣ 8 ተኩል ነው እስከ 10 ሰዓት መጨረስ አለብን። መግቢያ ምናምን በዝጋለውና ምናምን ያው እንደ መነሻ ስልጠና ብዙ በተደጋጋሚ ሪፖርት እንትናችን ላይ ስላለ ስልጠና ለመጀመር እንደመነሻ ይሆነናል። ጥር ያለች ናት። ለወደፊት ያው በየሂደቱም አይሲቲውን በቀጣይ ይሰራል እንትን ያለ ምን ይሆናል። ግን አሁን ስለ እቅድ ትንሽ ነገር ዝም ብዬ ልበል። እቅድ ማለት ምን ማለት ነው? እቅድ የተለያዩ ስያሜዎች ሊኖሩት ይችላል። በዚህ ግን ስለ እቅድ የተደራጀ መረጃ ወይም ያው እቅድ ላይ ገባሁበት ጀምሬ ምንም አይነት ስልጠና አግኝቼ አላውቅም። ማለት እንዲሁ በእቅድ በተዋረደው ክልል ጀምሮ የተደራጀ ማኑዋል፣ የተደራጀ ስልጠና፣ የተደራጀ ምናምን የለውም። ወይ እስካሁን ኑሮት አላውቅም። እንደ ማናጅመንት ስብሰባ ስንጠራም የጽሕፈት ቤቱን ወይም የዞኑን ስራ ግምገማ አብረን ጽሕፈት ቤት ኃላፊ ጋር ገምግመን ነው እንጂ የምንመለስ ስለ እቅድ የተለየ ነገር ምናምን አይቼ አላውቅም። እና አንዳንድ ዝም ብዬ ከኢንተርኔትም ሆነ ከእንትን ያወረድኳቸው ነገሮች ያው እንትን ይገልጻሉ ብዬ ስላሰብኩ እነሱን ነው የምንላቸው። እና እቅድ በተለያየ መንገድ ስያሜ ቢኖርም የተሻሉ ወይም ይገልጹታል ብዬ ያልኳቸው ግን የህብረተሰቡ ኑሮ ለማሻሻል ያለውን ሀብት በአግባቡ ለመጠቀም ያስችላል ነው። ዓላማን ማሳካያ መንገድ ነው እቅድ። የወደፊቱን ለመተንበይም ያስችላል ነው። ከዚህ በተጨማሪ እቅድ የፈጠራና በትኩረት የማሰብን የሚጠይቅ የአእምሮ ስራ መሆኑን ነው። እቅድ አማራጮችን የመምረጥና የመወሰን ሂደት ነው። ምን፣ እንዴት፣ የት፣ መቼ፣ ለማንና ለሚሉ ጥያቄዎች ማለት ምንድነው፣ የት ነው፣ መቼ ነው የምንሰራው፣ የድርጊት መርሃ ግብር የምንላቸው ማለት ነው። ማን ነው የሚሰራው፣ በጀቱ የት ነው የሚመጣው የሚሉ ነገሮችን ምላሽ ሊሰጡን ይችላሉ ነው። ሌላው እቅድ የፖሊሲ ማስፈጸሚያ መሳሪያ ሆኖ ያገለግላል ነው። ግምታዊና የተፈቀደ ስራ ከመስራትም እንድንቆጠብ ያደርገናል። በተጨባጭ ላይና በእውነታዊ ላይ ወይም ሳይንሳዊ ትንበያ በሆኑ ነገሮች ላይ ተመስርተን እንድንሰራ ያግዘናል ማለት ነው። ዓላማ